አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የፎዚ ሚዲያ ተከታታዮች እንደምናችሁ፣ ደህና ናችሁ ወይ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የፎዚ ተከታታዮች እንደምናችሁ፣ ደግዬ ናችሁ አላችሁልኝ? ሰላም ናችሁን? ያለውኝ አልሐምዱሊላህ። ዛሬ ደግሞ እስቲ ፈታ ብዬ መጥቼላችኋለሁኝ። እንግዲህ ምን ይመስላችኋል? ዛሬ የመጣሁበት ነገር እንግዲህ ከአብርሽ ጋር በአካል በመገናኘት ያለውን ውይይት ተወያይተን እንግዲህ ይዤላችሁ የመጣሁት ነገር ለቪዲዮን እስከ መጨረሻው ተከታተሉት ማለት ነው። እንግዲህ የሚነግራችሁን በትክክል በጥሞና አዳምጡ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደግሞ ኮመንት ላይ ደግሞ እስቲ አንቺ ምንድን ምድሬሽ እያላችሁ ጻፉ ማለት ነው። እንግዲህ ያው ለቻናሌ በጣም ቻናሌን ለመተውም ለመስራትም በቃ ግራ የተጋባ ሁኔታ ላይ ነው ያለሁት ማለት ነው። እንግዲህ ወይ አበረታቱኝ፣ ወይ አንሱኝ፣ ወይ ጣሉኝ ማለት ነው። ምክንያቱም እኔም ቻናሌን ወይ አልጣልኩት፣ ወይ አልሰራውበት፣ ወይ አላደረኩት፣ ወይ አልተውኩት፣ ወይ ብር አልተቀበልኩበት በቃ እያደከመኝ ይገኛል ማለት ነው። እንግዲህ ዛሬ የመጣሁት በሩታና በአብርሽ መካከል ምንድነው እየተፈጠረው በሚለው አብርሽና ሩታ ምንድነው የናክል ያንን ሁሉ ዱባይ መጥቶ ያን ሁሉ ደስታ አሳልፈን ተመልሶ ኢትዮጵያ ከገቡ በኋላ የተፈጠረው ነገር ምንድነው በሚለው ሀሳብ አስተያየታችሁን ከኮመንት አስቀምጡልኝ። እኔ የራሴንም ሀሳብ አስተያየት አስቀምጥላችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ የምር ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ። እስቲ እንግዲህ እውነት በዚህ ቪዲዮ ማን እስቲ ለኔ ጥሩ ማን ለኔ መጥፎ የሚያስብልኝን ሰው በዚህ ቪዲዮ ነው ማየው። ላይክ በማድረግ ሼር በማድረግ አበረታቱኝ። የምሬ ነው። ወይ ጣሉኝ ወይ አንሱኝ ብያችኋለሁ፣ ነግራችኋለሁ። ከዚህ በላይ አላደክማችሁም ማለት ነው። እንግዲህ አብርሽ እንደሚታዩት አበባ ገዝቶ ሩታን ይቅርታ ለመጠየቅ በሄደበት እንግዲህ ተጣልቷል ማለት ነው። ብዙ አበባው ለራሱ ወደ ዱቄት ነው የቀየረው ማለት ነው። እንግዲህ እኔ ላውራው ብትልም እምቢ ብለዋል። እንግዲህ ያም ልጅ በሰበቡ በመሀል ገብቶ እንደው የተመታ ነው ማለት ነው። አብርሽ ይቅርታ ይጠይቃለሁ ብሎ ሄዶ ፈታ ብሎ ሄዶ ተደብድቦ ሲመለስ በጣም ያሳዝናል። እንግዲህ የሰው መዋደድ እስከ እንዴት ድረስ ነው የሚለው ደግሞ ውስጣችን ላይ ደግሞ ከባድ ነው ማለት ነው። ሩታ በጣም እያለቀሰች ነው። እንግዲህ አብርሽ ይናክል እውነት ይሄ በእናንተ ደስታ የቀና ስንቱ እያለ እንደገና በለቅሶ ስትቀይሩት በጣም ያሳፍራል። እውነትም አብርሽ ልጅ አለው። አብርሽ እንደዚህ ነው። አብርሽ ፍቅረኛ ያለው ምናምን ይሄ ከባድ ነው ብቻ የሩታ እምባ ደስታዋም እምባውም አሁን ግራ የተጋባን ነው። አብርሽም እያለቀሰ ነው። ያው አብርሽ ጋር በአካል ተገናኝተን ነበር፣ ግን ያለውን ነገር ሁሉም እውነታው ይሄ ነው ብሏል ማለት ነው። እንግዲህ ያው ምንም ማድረግ አይቻልም። የሰው ነገር ከሰው ስህተት ከብረት ዝገት አይጠፋም። ያው እውነታውን አሳውቋል ማለት ነው። እንግዲህ የእንቅልፌ ሰዓት ነው አልተኛውም እንጂ ምንም ማድረግ አይቻልም። እና አብርሽና ሩታ እንዴት ነው? በምን ተጃመሩ? በምን እኛስ እናስታርቃቸዋለን ወይስ እያጣላናቸው ነው? ምን ቆየው ወይስ እናስታርቃቸው በሚለው እንግዲህ ሩታ አብርሽ ይቅርታ ከጠየቀሽ ይቅርታውን ተቀበይ። ምክንያቱም አብርሽ የገባልሽን ቃል አላሽም ማለት ነው። ዱባይ ሄጄ እንጋባለን እንደፈለሽ ብሎ ይሄው አክብሮ ዱባይ አምጥቶ አገባሽ። ከዚህ በላይ ሌላ ሴት አለው ብሎ መጠራጠር ራሱ ከባድ ነው። ሌላ ነገር ብሎ በሌላ ነገር መቀየም ከባድ ነው። ተው የኛንም ልብ ዱሽ አታርጉን እላችኋለሁኝ። እኛ እኮ ከናንተ ብዙ ነገር እየተማርነ ነው። አንዴ ደስታ እንማራለን፣ አንዴ ሀዘናችሁንም እንቀበላለን፣ አንዴ ሌላ ነገርም እንቀበላለን፣ አንዴ የቤተሰብን ፍቅር ባይዘው የጉታጀራ ልጆች ሳላደንቃቸው አላልኩም። ወላሂ ላዚም ወላሂ የጉታጀራ ልጆች የወሎ ልጆች ሳላደንቃቸው አላልኩም። ምክንያቱም እርስ በርሳችሁ ማሳደግ ሲችሉበት
የምታውቁበት የእውነት አላህ ይጨምርላችሁ። አላህ ይጨምርላችሁ። አንዱ አንዱን ሲያሳድግ አንዱ ያሳድጋል። አንዱ በቃ በሆነ ምክንያት የእውነት በጣም ደስ ብሎኛል። ባይዘው ወላሂ አላህ ይጠብቃችሁ። እኛም ሀገራችን ገብተን በሰላም ከናንተ ጋር እኛም እርስ በራሳችን የምናሳድግበት አላህ ቅርብ ያርገው ነው የሚላችሁ። የምሬን ነው። ሳላደንቃችሁ አላልፍም። ከለምለም ጀምራችሁ አብርሽ የመጀመሪያ ጊዜ ከለምለም ጋር ነበር የሚሰራው። አብርሽ ከለምለም ቀጥሎ እና አብርሽ እና በቃ ሁሉም እና ሀይሚል በቃ እህት ወንድሞቹን ብቻ ሳይሆን በቃ እስከ ጓደኞቻቸው ድረስ ያሳደጉት በጣም ጎበዝ ቢሆኑና ምቀኝነት የለባቸውም። የጉታጀራ ልጆች እና የአማራ ልጆች ማለት ነው፣ የወሎ ልጆች ጎበዞች፣ አድናቂያችሁ ነኝ። የምሬ ነው የምላችሁ ጎበዞች። እርስ በራሳችሁ ማሳደግ ስትተቁበት አላህ ይጠብቃችሁ። ሁላችሁንም ሰላማችሁ ያብዛልኝ ባላችሁበት። እኔንም እስቲ አበረታቱኝ እላችኋለሁኝ። እኔም ደግሞ ልሞክረው እስቲ። ለቻናል አዲስ ሀሳብ አስተያየት ኮመንት አስቀምጡልኝ። ላላ ቢወዳችኋለሁ። መልካምን ቀኝ ተመኝቻለሁ።